ሰላም ሰላም ውድ የአጁሪ ቤተሰቦች እንዴት አላችሁ? ከአጁሪ ጋር መልካም ቆይታ ይሁንላችሁ። የሀገር ውስጥና ዓለም አቀፍ መረጃዎችን እንደሚከተለው አቅርብላችኋለሁ። በቅድሚያ ቪዲዮ ተደራሽ እንዲሆን ላይክ፣ ሼር፣ ኮፒ ሊንክ እንዲያደርጉ በአክብሮት እንጠይቃለን። ወደ ዜናዎቹ እናልፋለን። ኢትዮጵያ የኤልኒኖ ክስተት በኃይል ማመንጨት አቅሟ ላይ ተጽዕኖ ሊያሳድር እንደሚችል አስጠነቀቀች። በአዲስ አበባ የነዋሪነት መታወቂያ በ60 ሺህ ብር እየተሸጠ ነው መባሉን ኤጀንሲው አስተባበለ። የዩክሬን 600 ድሮኖች በመጠቀም ከባድ ጥቃት ማድረሷን ሩሲያ አስታወቀች። ትራምፕ ለሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ያቀረቡት የግንኙነት ጥሪ ተቀባይነት ማግኘቱን አስታወቁ። የሚሉትና ሌሎችም የሀገር ውስጥና የውጭ ዜናዎች አሉ። ውድ ቤተሰቦቻችን ወደ ዝርዝሩ እናልፋለን። ኢትዮጵያ የኤልኒኖ ክስተት በኃይል ማመንጨት አቅሟ ላይ ተጽዕኖ ሊያሳድር እንደሚችል አስጠነቀቀች። የኢትዮጵያ መንግስት በሀገሪቱ ሊከሰት ይችላል ተብሎ የሚጠበቀው የኤልኒኖ ክስተት በውሃ ኃይል ላይ በተመሰረተው የኤሌክትሪክ አቅርቦት ላይ ተጽዕኖ ሊያሳድር እንደሚችል በማሳሰብ ቅድሚያ ጥንቃቄዎችና ዝግጅቶች እንዲያደርጉ ጥሪ አቀረበ። የኢትዮጵያ ኤሌክትሪክ ኃይል ከሀገሪቱ ኤሌክትሪክ ኃይል ውስጥ ከ90 በመቶ በላይ የሚሆነው ከውሃ ኃይል ማመንጫ ግድቦች የሚመነጭ መሆኑን በመጠቆም የኤልኒኖ ክስተት ከባድ የአየር ንብረት መዛባትንና በግብርናው ዘርፍ ላይ እንቅፋት ከመፍጠር ባሻገር በሀገራዊ የኤሌክትሪክ ኃይል ማመንጫ መዋቅር ላይ ስጋት እንደሚፈጥር አስታውቋል። ተቋሙ አክሎ እንደገለጸ በኤልኒኖ ምክንያት የሚመጣው የሙቀት መጨመር የዓለም አቀፍ የንፋስና የዝናብ ስርጭትን በማዛባት ከፍተኛ ድርቅና የውሃ እጥረት ያስከትላል። ይህም በውሃ ኃይል ማመንጫ ግድቦች ውስጥ ያለውን የውሃ መጠን በመቀነስ በኃይል አቅርቦቱ ላይ ከፍተኛ መስተጓጎል እንደሚፈጥር አስጠንቅቋል። የዝናብ እጥረት ወደ ግድቦቹ የሚገባውን የውሃ መጠን በእጅጉ እንደሚቀንሰው የጠቆመው ተቋሙ የውሃ መጠን ከዝቅተኛ የኃይል ማመንጨት ወሰን በታች በሚወርድበት ጊዜ ተርባይኖች በሙሉ አቅማቸው ማመንጨት እንደማይችሉ አብራርተዋል። በአዲስ አበባ የነዋሪነት መታወቂያ በ60 ሺህ ብር እየተሸጠ ነው መባሉን ኤጀንሲው አስተባበለ። አዲስ አበባ ከተማ የነዋሪነት መታወቂያ እስከ 60 ሺህ ብር በሚደርስ ክፍያ በህገወጥ መንገድ እየተሸጠ መሆኑን ዋዜማ ሬዲዮ ባደረገው ክትትል ማረጋገጡን ገለጸ። ለዘገባው ገለጻ የኤጀንሲው ሰራተኞች ከደላሎችና ከቤት ባለቤቶች ጋር በመቀናጀት ክፍያ የፈጸሙ ሰዎችን በነባር ነዋሪዎች በመዝገብ ውስጥ የቤተሰብ አባል አስመስለው በመመዝገብ መታወቂያውን በዲጂታል ስርዓት ውስጥ ህጋዊ እንደሚያደርጉት ተመልክቷል። በሌላ በኩል የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የቀረበበትን ክስ ሙሉ በሙሉ አስተባብሏል። ኤጀንሲው ባወጣው መግለጫ ዋዜማ ሬዲዮ በሀገር ውስጥ ህጋዊ የዘገባ ፍቃድና ሪፖርተር ሳይኖረው ያሰራጨው ሚዛናዊ ያልሆነና የተቋሙን የሪፎርም ስራዎች በማጠልሸት የታለመ አሉባልታ ነው ብሏል። ተቋሙ አሰራሩን ኦንላይን በማድረግና በ7533 ነፃ የስልክ መስመር ጥቆማዎችን በመቀበል ህገወጥ አሰራርን እየታገለ መሆኑን በመግለጽ ዘገባው እንዲነሳና ይቅርታ እንዲጠየቅ ካልሆነ ግን በህግ እንደሚያጠይቅ አስታውቋል። ቁራዎች የሞተ ጓደኛቸውን አስክሬን ለምን ይመረምራሉ? ቁራዎች የሞተ ቢጤያቸውን አስክሬን ሲያገኙ ወዲያውኑ ከመመርመር ይልቅ በዙሪያው በመሰብሰብና ድምጻቸውን ከፍ አድርገው በመጮህ አካባቢውን ለረጅም ደቂቃዎች በጥንቃቄ ይመለከታሉ። ለበርካታ ዓመታት ሳይንቲስቶችን ሲያደናግር የቆየው ይህ ባህሪ በተመለከተ የዋሽንግተን ዩኒቨርሲቲ ተመራማሪዎች ባካሄዱት ጥናት ስብስቡ የሀዘን ወይም የሽኝት ስነ ስርዓት ሳይሆን የሞቱን መንስኤ ለማወቅ የሚደረግ እውነተኛ ምርመራ መሆኑን አረጋግጠዋል። በጥናቱ መሰረት ቁራዎች ቦታውን በጥንቃቄ በመቃኘት ሊያጋጥም የሚችልን አደጋ ወይም አዳኝ እንስሳት ለመለየት ይሞክራሉ። እንዲያውም ከሞተው ቁራ ጋር ንክኪ ያለውን የሰው ልጅ ፊት ለዓመታት የመለየትና የማስታወስ አስደናቂ ብቃት ያላቸው ሲሆን በዚህም መረጃውን ለሌሎች መንጋዎች በማስተላለፍ ከአደገኛ ቦታዎችና ግለሰቦች ራሳቸውን ይጠብቃሉ። ዓለማችን ካሉ አስተዋይ ወፎች መካከል የሚመደቡት ቁራዎች ውስብስብ ችግሮችን ከመፍታት ባሻገር የሰዎችን ፊት በመለየትና መረጃዎችን ለቢጤዎቻቸው በማጋራት የሚታወቁ ፍጡራን ናቸው። ዩክሬን 620 ድሮኖች በመጠቀም ከባድ ጥቃት ማድረሷን ሩሲያ አስታወቀች። ዩክሬን በሩሲያ ዋና ከተማ ሞስኮ እና በአካባቢው ባሉ ስፍራዎች ላይ 620 ድሮኖች በመጠቀም ጥቃት መፈጸሟን የሞስኮ ከንቲባ ሰርጌይ ሶቢያኒን የገለጹ ሲሆን በሰዎች ላይ እንዲሁም በመሰረተ ልማት ላይ ጉዳት እንደደረሰ አስታውቀዋል። ጥቃቱ
ዛሬ ማልዳ ላይ መፈጸሙን የገለጹት ከንቲባ በሞስኮ ክልል ብቻ 180 ድሮኖች በሩሲያ የአየር መከላከያ ኃይሎች መውደቃቸውን አስረድተው የአደጋ ጊዜ አገልግሎቶችም የድሮኖቹ ስብርባሪ በወደቀባቸው ስፍራዎች ላይ አደጋ ጊዜ ስራ ማከናወን መጀመራቸውን ገልጸዋል። በዩናይትድ ኪንግደም የሚገኘው የሩሲያ ኤምባሲ በዩናይትድ ኪንግደም የተሰሩ ድሮኖች ዩክሬን በዩናይትድ ኪንግደም የሚገኘው የሩሲያ ኤምባሲ በዩናይትድ ኪንግደም የተሰሩ ድሮኖች ዩክሬን የሩሲያ ግዛት ውስጥ ጥቅም ላይ መዋሏን በመግለጽ ሀገሪቱ ከዚህ ድርጊት እንድትቆጠብ አሳስበዋል። በሌላ በኩል ደግሞ በሞስኮ አቅራቢያ በሚገኙ መጋዘኖችና ሌሎች ተቋማት ላይ የድሮን ጥቃት መድረሱን የሞስኮ ክልል ገዢ የሆኑት አንድሬ ቮሮቪስኮ እየተናገሩ ሲሆን በጥቃቱ ቢያንስ 3 ሰዎች ማለትም አንዲት የ10 ዓመት ልጅን ጨምሮ ጉዳት ደርሶባቸዋል በማለት አስታውቀዋል። በሩሲያ ትልቁ የኢኮመርስ ኩባንያ የሆነው የዋይልድ ብሬስ መጋዘን ግድግዳ በድሮን ስብርባሪ በመታቱና በዚህም የተነሳ አነስተኛ ጉዳት እንደደረሰበት ተገልጿል። በሩሲያ ቁጥጥር ስር ባሉ ሌሎች አካባቢዎችም የዩክሬን የድሮን ጥቃቶች መካሄዳቸውን የተዘገበ ሲሆን ሞስኮ በ2014 የጨመረችው የክሪሚን ባህረ ገብ መሬትን ጨምሮ በሌሎቹ የድሮን ጥቃት መመታቱን የክልሉ ዋና የኃይል አቅራቢ አስታውቋል። ኩባንያው በጥቃቱ ምክንያት በደቡብ ክሪሚያ የሚገኙ በርካታ ስፍራዎች የኤሌክትሪክ አቅርቦት መቋረጡን ገልጾ በሰሜን ምዕራብ፣ በምስራቅና በደቡብ የክልሉ ክፍሎች የኃይል አቅርቦቱ አሁንም አስቸጋሪ መሆኑን የዘገበው ሮይተርስ ነው። ትራምፕ ለሰሜን ኮሪያው ፕሬዚዳንት ኪም ጆንግ ኡን ያቀረቡት የግንኙነት ጥሪ ተቀባይነት ማግኘቱን አስታወቁ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ለሰሜን ኮሪያው መሪ ኪም ጆንግ ኡን ያቀረቡት የውይይት ጥሪ አዎንታዊ ምላሽ እንደተሰጣቸው ያስታወቁ ሲሆን ደቡብ ኮሪያ ደግሞ አሜሪካ አልተባበረችም ሲሉ ኮንነዋል። ፕሬዚዳንቱ ይህን የገለጹት አሜሪካ ከደቡብ ኮሪያ ጋር የምታደርገውን ወታደራዊ ልምምድ እንድትቀንስ ለወታደራዊ አዛዦቻቸው ትዕዛዝ ባስተላለፉ ማግስት ሲሆን ወታደራዊ ልምምዱ ሰላምን በማራቅ ወደ ሰሜን ኮሪያ ወደ ውጥረት የሚያመራ ነው በማለት መተቸታቸው ተሰምቷል። ደቡብ ኮሪያ ደግሞ ለአሜሪካ አጋርነት አላሳየችም ብለዋል። ፕሬዚዳንት ትራምፕ በነጩ ቤተ መንግስት በሰጡት ጋዜጣዊ መግለጫ ላይ ከኪም ጆንግ ኡን ጋር እየተካሄደ ያለው የሀሳብ ልውውጥ በጣም አዎንታዊ ደረጃ ላይ መሆኑን ጠቁመዋል። ኪም ጆንግ ኡን ለጥሪው ምላሽ አልተሰጡም ወይ ተብለው የተጠየቁት ጥያቄ ምላሽ አልተሰጡም የሚለው መረጃ ከየት አመጣችሁት በማለት በሰጡት አጸፋዊ ምላሽ የሰሜን ኮሪያ መሪ ምላሽ መስጠታቸውን አረጋግጠዋል። ሆኖም ግን ስለ ምላሹ ዝርዝር መረጃ ከመስጠት መቆጠባቸውን አልጀዚራ ዘግቧል። ይህ መረጃ የወጣው ትራምፕ የፔንታጎን ኃላፊዎች ከደቡብ ኮሪያ ጋር የሚካሄደውን ዓመታዊ ወታደራዊ ልምምድ በከፍተኛ ሁኔታ እንዲቀንሱ ባዘዙበት ወቅት ሲሆን በማህበራዊ ትስስር ገጻቸው ላይ እንደገለጹ ልምምዱ ከፍተኛ ወጪ የሚጠይቁና በሰሜን ኮሪያ ላይ አላስፈላጊ ውጥረት የሚፈጥሩ ናቸው ብለዋል። ፕሬዚዳንቱ ከዚህ ውሳኔ ጎን ለጎን ደቡብ ኮሪያ ከአሁኑ ወቅት አሜሪካ በኢራን ላይ እያካሄደች ላለው ወታደራዊ ዘመቻ አጋርነቷ ባለማሳየቷ ቅሬታቸውን በግልጽ አስፍረዋል። ትራምፕ በደቡብ ኮሪያ 39,000 የአሜሪካ ወታደሮች እንዳሉ በመግለጽ እነሱም ከጎረቤታቸው የሰሜን ኮሪያ ስጋት እየጠበቋችሁ ነው በማለት እናንተ ግን በአንጻሩ እጅግ ቀላል በሆነው የኢራን ወታደራዊ ዘመቻ ላይ ልትረዱን አትፈልጉም፣ ይህ በጣም እንግዳ ነገር ነው ሲሉ ደቡብ ኮሪያን ወቅሰዋል። አክለውም አሜሪካ ለደቡብ ኮሪያና ለሌሎች የኔቶ አጋሮቿ የምትሰጠው ድጋፍ እንደገና ትገመግማለች በማለት ፍንጭ ሰጥተዋል። በሌላ በኩል የደቡብ ኮሪያ መንግስት የሰጠው የምላሽ ወታደራዊ ልምምዶቹ የሰሜን ኮሪያን ሕዝብ ለመተንኮስ ወይም ውጥረቱን ለመጫር ሳይሆን የሀገሪቱን የጸጥታ ዋስትና ለመጠበቅ እየተደረገ ያለ መሆኑን አስታውቀዋል። የደቡብ ኮሪያ ባለስልጣናት አሁንም ቢሆን በትራምፕ እና በኪም መካከል ያለው የግል ግንኙነት ወደ ድርድር ጠረጴዛ ይመለሳል የሚል ተስፋ እንዳላቸው ገልጸዋል። ሁለቱ መሪዎች እንደ አውሮፓውያን አቆጣጠር በ2019 ባካሄዱ ስብሰባ በኋላ የሁለቱ ሀገራት የዲፕሎማሲ ግንኙነት ተቋርጦ የቆየ ቢሆንም በኢራን ጦርነትና በዩክሬን የሩሲያ ወረራ ሳቢያ የጂኦፖለቲካዊ መልክዓ ምድሩ በተቀየረበት በአሁኑ ወቅት ትራምፕ ከኪም ጋር ያላቸው ግንኙነት እንደገና ትኩረት የሳበ ቢሆንም ተንታኞች ሰሜን ኮሪያ ከሩሲያ ጋር ያላት የጥብቅ ወታደራዊ ግንኙነት ከግምት በማስገባት ፈጣን ዲፕሎማሲያዊ ለውጥ ይኖራል በሚለው ላይ ጥርጣሬ አላቸው። ሱዳንና ሳውዲ አረቢያ ስትራቴጂካዊ የትብብር ምክር ቤት መሰረቱ። ሱዳንና ሳውዲ አረቢያ ስትራቴጂካዊ የትብብርና ቅንጅት ከፍተኛ ምክር ቤት የሚያቋቁም ስምምነት ትናንት ነሐሴ 11 ቀን 2012 ዓ.ም በሪያድ መፈረማቸውን የሱዳን ውጭ ጉዳይ ሚኒስቴር እና የሳውዲ ፕሬስ ኤጀንሲ ዘግበዋል። ስምምነቱ ሰነዱን የሳውዲ አረቢያ ውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን እና የሱዳን ውጭ ጉዳይ ሚኒስትር ሞሂዲን ሳሌም በሪያድ በሚገኘው የሳውዲ ውጭ ጉዳይ ሚኒስቴር መስሪያ ቤት ተፈራርመዋል።
ስምምነቱ የሁለቱን ሀገራት የሁለትዮሽ ግንኙነት ወደ ላቀ ደረጃ የሚያሸጋግር አዲስ ተቋማዊ ማዕቀፍ የሚፈጥር ነው ተብሏል። የሱዳን ውጭ ጉዳይ ሚኒስቴር እንዳስታወቀው ምክር ቤቱ ፖለቲካዊ፣ ኢኮኖሚያዊ፣ የኢንቨስትመንት እና የንግድ ግንኙነትን ጨምሮ 10 ዋና ዋና ዘርፎችና ሌሎች የጋራ ትኩረት የሚሹ መስኮችን ያካተተ ነው። ምክር ቤቱ የጋራ እንቅስቃሴዎችን፣ ፕሮጀክቶችንና ፕሮግራሞችን ለመቃኘት እንዲሁም ለሁለትዮሽ ትብብር የበለጠ የተቀናጀ አሰራር ለመፍጠር ያለመ መሆኑን ተገልጿል። ውድ የአጁሪ ቤተሰቦች የዕለቱን የሀገር ውስጥና ዓለም አቀፍ መረጃዎችን እነዚህ ይመስላሉ። ሰላም።